አድርገን ነው የምላቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ጦይባ ሚዲያ ቤተሰቦች አባይቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉም ሰላም አልሐምዱሊላህ። ዛሬ ደግሞ ይሄው እንግዲህ በሃዲ ቤት ወይም ከስደት መርሲቱ እህቴ ቤት ነው የመጣሁት ማለት ነው። እሷ ቤት መጣ ብዬ ትዝታ ዩቲዩብ ተኮምቦልሻ መጥቶ ሰርፕራይዝ አድርጎናል። ማሻአላ ደስ ብሎኛል ማለት ነው። ሁላችንም ደስ ብሎናል። ሰይድ ታውቁታላችሁ፣ የሃዲ ባለቤት ነው። እንግዲህ ሃዲም እኔም ሆነን ዛሬ እንደዚህ ፋፈሽ ብለናል ማለት ነው። በጣም ደስ ይላል ማሻአላ። ይሄው አገዳውን ደግሞ ሃዲ አቅርባልን ማሻአላ። ትዝታዬ ነው አይዘኝ ተኮምቦልሻ ነው የመጣልኝ። ተኮምቦልሻ መጥቶ እንግዲህ ያው እኛ ጋር እንኳን ገና አልደረሰም፣ የኛ ገና ነው ማሻአላ። በጣም ደስ ይላል እና እንግዲህ ዛሬ እንደዚህ ፋፈሽ ብለናል። ሰብስክራይብ ላይክ ያደርጋችሁ አበረታቱን ሁላችንንም ማለት ነው። ከስደት መልሰንም ትዝታ ዩቲዩብንም ሁላችንንም ጦይባ ሚዲያንም ላይክ ሰብስክራይብ እያደረጋችሁ አበረታቱ እንላለሁኝ። አመሰግናለሁኝ። እስኪ ወደ ሃዲ ልሂድ። ዛሬ እንዴት ነበረ ቀንሽ ሃዲ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የጦይባ ሚዲያ ቤተሰቦች እንደምን አላችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ ቤቴ ደምቅ ብሏል። እንግዳም አለ። ጦይባም እንግዳ ነገሩ ካልጠራሳችሁ መጣም። እንደዚህም ደግሞ ትዝታ ዩቲዩብ ከኮምቦልሻ ነው የመጣው። ያው በደስታ ነው የተገናኘ ነው። ሊዘይረንም እንደዚሁም ደግሞ 10,000 ኬ ስለገባ አብሮን ሊያየን ነው የመጣውና እሱንም አበረታቱት። ወደፊት ጦይባንም አበረታቷት። በጦይባ ቤት እንግዲህ ሀሳቢ ልግለጽ ብዬ ነው። ጥንቅሽ ከኮምቦልሻ ይዞ መጥቶ እንግዲህ ሰርፕራይዝ አድርጎኛል። እኛ ጋር ገና ማዚያ ስላልነበረ አልደረሰም የክረምት ስለሆነ እና ወደፊት እንግዲህ እንገናኛለን ወንድማችን ጋር እህቶቻችንም ጋር እየተገናኘን እንሰራለን። አያችሁ ከኮምቦልሻ ሀይቅ ቅርብ ነው ማለት ነው። ከታሰበበት በጣም ቀላል ነውና ወንድማችን ዋጋ ከፍሎ ስንት ተጉዞ እኛ ጋር መጥቶ ሰርፕራይዝ አድርጎናል። ጦይባና እኔ እንድንገናኝ አድርጎናል ማለት ነው። ከልብ እናመሰግናለን። እንግዲህ ወደፊት አብረን እንዘልቃለን ኢንሻአላህ። እናመሰግናለን። ትዝታ ዩቲዩብ እስኪ ደግሞ አህለን ይበላችሁ ማለት ነው። ይተዋወቃችሁ የኔ ቤተሰቦች። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የጦይባ ዩቲዩብ ቤተሰቦች እንዴት ናችሁ? ከኛ ጋር አልሐምዱሊላህ ሁሉ ሰላም ነው። እንግዲህ እህቶቻችን እንዳሉት ወንድሜም እንዳለው በሃዲያ ቤት ዛሬ ሰብሰብ ብለናል ማለት ነው። ስንሰባሰብ ምን ያክል እንደሚያምርብን እኛ ዩቲዩበሮች ደግሞ ሰብሰብ ስንል ምን ያክል ውጤታማ እንደምንሆን ለማሳየት ነው እንግዲህ ዛሬ ሰብሰብ ያልነው። ደስታችንም ለመግለጽ በቪዲዮ እስከዛሬም ያሉጣን ሰዎች ያው ወተን ለመተዋወቅ በተለይ ደግሞ የጦይባ ቤተሰቦች እኔ አዲስ ነኝ ለእናንተ እና ያው ጦይባ ቲዩብን በደንብ አድርጋችሁ አበረታቱልኝ በዚህ አጋጣሚ ማለት ነው። ያው ጦይባ ለእናንተ በጣም ቆንጆ ምክር የምትመክራችሁ እህታችሁ ናት። በዛ ደግሞ የማዳም ቅመም ነች። ሀገር ቤት ያሉን የማዳም ቅመሞች ደግሞ መበረታታት ግድ ነው። ምክንያቱም ነገ እናንተም ትገባላችሁ። ያው እንግዲህ በር ላይ ያላችሁ ትኖራላችሁ፣ ወደ ሀገር ለመግባት ታሽኮበኮባችሁ ትኖራላችሁ። ወደፊትም ደግሞ የምትገቡ ትኖራላችሁ። ቆይታ የጊዜ ጉዳይ ቢሆንም ስለዚህ ሀገር ቤት ያለን ሰዎች ኢንተርኔቱም ችግር ነው። ከማህበራዊ ህይወት ጋር ጎን በጎን ያለው ነገር በጣም ችግር ነው። ስለዚህ እኛው በእኛው ካልተበረታታን ካልተጠነካከርን ውጤት የለውም እና ስለዚህ አበረታቷት። ለኛው የሚሰራን ሰው ደግሞ በተለይ ጦይባ በማዳም ቅመሞች ዙሪያ ነው ብዙ ጊዜ ቪዲዮዎቿን ኮንቴንቶቿን አይታችሁ ከሆነ ሁሌ የምትመክራችሁ እህታችሁ ናት። ስለዚህ አበረታቷት። ቪዲዮ ሼር ማድረግ ባላችሁ ነገር በቲክቶክ ምን በተለያየ ሶሻል ሚዲያ ፕላትፎርም ሼር ብታረጉላት ተደራሽነቱ በጣም ይጨምራል። እሷ ጥሩ ክፍያ ታገኛለች። እሷ ጥሩ ክፍያ ስታገኝ ደግሞ እህቶቿን ታበረታታለች። ወደፊት የምትገቡትም እናንተንም ታበረታታለች። እዚሁ ያለውን ሰውም እሷ ብታድግና ብትፈምስ በስሯ የስራ እድል ሁላ የምትፈጥርበት አጋጣሚ ይመጣልና እርስ በርስ እንተባበር። ሌሎች ቦታው ላይ ምን ያክል እንደሚተባበሩ ታውቃላችሁ፣ ለእናንተ አልነግራችሁም። ስለዚህ በተለይ ሀይቅ ዛሬ ዩቲዩበር እየበዛ ነው በጣም። በነገራችን ላይ ዩቲዩብ እና ሌሎች ሶሻል ሚዲያ ፕላትፎርሞች በጣም ኃይለኛ ፉክክር ውስጥ ነው ያሉት። ወደፊት ዩቲዩብ ላይ ጠንክሮ ለሰራ ሰው በጣም እንጠቀምበታለን። ይህም ደግሞ የሚሆነው ስንተባበር፣ ስንተጋገዝ፣ እርስ በርሳችን ስንደጋገፍ ነው እና በቻልነው መጠን በቅንነት ያው ማዳም ቅመሞች ቅን ናቸው፣ ሁሌም ይታወቃል። ሁሌም ማበረታታችሁን ቀጥሉበት፣ አበረታቷቸው ይባል።
እሷን በጣም ቅን ልጅ ናት። እውነት ለመናገር ማለት ነው። ሁላችንም እዛም ያላችሁ ታውቃላችሁ፣ እኛም እዚህ ያለን ሰዎች እናውቃለን። ሌሎች እህቶቻችን እንደዛው በተመሳሳይ ማለት ነው። በቃ ያው መቼም ያው እኛ ሀበሾች ስንባል ከነንትናችንም ቢሆን ያው ሰው ለሰው ነው። ከነ ክፋታችንም ቢሆን ከነ ጉድለታችንም ከነ እንትናችንም ቢሆን ሰው ለሰው ነውና እንተባበር። ስንተባበር ለውጡ ስኬቱ የጋራችን ነው። ስለዚህ አብረን ስንለወጥ ስናድግ ደግሞ ለሰው ስንተርፍ እኛ አድገን ተለውጠን ፈምሰን ለሰውም ስንተርፍ በጣም ደስ የሚል ነው። ከዚህ በላይ የሚያስደስት ነገር የለም። ስለዚህ ሁላችንም እንበረታታ። ጤባቲዩብን አበረታቷት። በዚህ አጋጣሚ የኔም ቤተሰብ ወደ ያው የአንዳችን ቤተሰብ ወደ አንዳችን ቤተሰብ የመሆን እድሉ ስላለ የኔም ቤተሰቦች በዚህ አጋጣሚ የጦይባን አበረታቷት። የሀዲያም እንደዚሁ ጦይባን አበረታቷት። የኛዎቹም ደግሞ እንደዚህ የእሷ ቤተሰቦችን እኛንም አበረታቱን። እርስ በርስ እንደጋገፍ፣ እንተባበር። ከዚህ በኋላ እንግዲህ እኛም ደግሞ ስታበረታቱን በቻልነው መጠን በደንብ እየሰራን እናንተ በደንብ የሚያዝናና እናንተ በደንብ የሚያስተምር ነገር መስራታችንን እናጠናክረን እንቀጥልበታለን። እንግዲህ እኛ እስከዛሬ ለምታደርጉልን ማበረታታት ለምታደርጉልን ድጋፍ ሁሌም ከልብ እናመሰግናለን። እንወዳችኋለን፣ እናከብራችኋለን የሀገራችን ልጆች። በእኔ በኩል ማለት የምፈልገው ነገር ይሄ ነው። እናመሰግናለን። ትዝታይ ከልብ ማለት ነው። ወንድማችን ሰይድ ደግሞ እስኪ እንጋብዘው ዛሬ ማለት ነው። የሚሰወይ መፍራት የሚባል ነገር የለም። አዎ ነገሩ አዲስ አይደለም። ብዙ እኮ የሀይቅ ልጆች አሉ። አጣቁትም እንጂ በነገራችን ላይ ምርጥ ካሜራማን ነው ከጀርባ እንግዲህ እሱ ነው የሚቀርጻል። ሳፈራችን ሰላም አለይኩም ወራህመቱላሂ ወበረካቱ። እሺ እንዴት ናችሁ የጦይባ ቤተሰቦች? እና አበረታቷት ነው የምለው እኔ ማለት ነው። ብዙም አይደለም እና እንግዲያው እኛም ብሎ እዚሁ መጥቶ ስለጎበኘ በጣም እናመሰግናለን። ይቀጥል በዚሁ ሌላ ጊዜ እንደምንገናኝ ተስፋ አደርጋለሁ ኢንሻአላህ። እና ቤተሰብ ላይክ፣ ሰብስክራይብ በማድረግ እና ሼር በማድረግ እንደውም ቪዲዮውን በደንብ ሁላችሁ ጎበዝ ነው። ይመቻችሁ ብለናል።